ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት አደራችሁ? እንዴት አረፈዳችሁ? በሁሉም የዓለማችን ክልል የምትገኙ ቤተሰቦቻችን ሰላማችሁ ይብዛ። የእንግሊዝ ፕሪሚየር ሊግ 6ኛ ሳምንት ጨዋታዎች ተጠናቀዋል። ያው እንደሚታወቀው ቅዳሜ የነበሩ ትልልቅ የሚባሉ ክለቦች በአጠቃላይ ሽንፈት አስተናግደዋል። ቸልሲ በሜዳውና በደጋፊው ፊት በብራይተን 3-1 ተሸንፏል። ማንቸስተር ዩናይትድ በብሬንትፎርድ 3-1 ተሸንፏል። ሊቨርፑል በክሪስታል ፓላስ 2-1 ተሸንፏል። የሊቨርፑል ሽንፈት በፕሪሚየር ሊጉ የመጀመሪያ ሽንፈቱ ሆኖ ተመዝግቧል። እሁድ በተደረገው ጨዋታ ደግሞ አስቶን ቪላ ወደ አሸናፊነቱ መጥቷል። አርሰናል በጣም በሚቸገርበት ሜዳ በጣም በተደጋጋሚ ከ2 ዓመት ነጥብ ማግኘት ካልቻለበት ሜዳ አሸንፎ ነጥብ ይዞ መውጣት ችሏል። በእነዚህና በተለያዩ ጉዳዮች ዙሪያ ቆይታ ይኖረናል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሆኑ። መልካም ቆይታ። ቅዳሜ የምሳሳት ጨዋታ የነበረው ማንቸስተር ዩናይትድ ከብሬንትፎርድ ያደረገው ጨዋታ ነበር። ማንቸስተር ዩናይትድ ባለፈው ሳምንት 5ኛ ሳምንት የፕሪሚየር ሊግ ጨዋታውን ቸልሲን በመርታት 3 ነጥብ ማሳካቱ ይታወቃል። ስለዚህ በቅዳሜው ጨዋታ አንደኛ በሳምንት አንድ ጨዋታ ብቻ ነው የሚያደርገው ቡድኑ። ስለዚህ በመሀል ላይ የካራባው ካፕ ተጫውተዋል ሌሎች ክለቦች። ማንቸስተር ዩናይትድ ቀድሞ መሰናበቱን ተከትሎ ምንም አይነት ጨዋታ አልነበረበትም። ስለዚህ ከዛ እረፍት ከአንድ ሳምንት እረፍት መልስ ነበር ብሬንትፎርድን ማስተናገድ የቻለው። ግን ሜዳ ላይ የነበረው ዩናይትድ ጭራሽ ሳምንት አርፎ የመጣ ሳይሆን በሳምንቱ አጋማሽ ትልቅ የቻምፒየንስ ሊግ ጨዋታ አድርጎ የተመለሰ ነበር የሚመስለው። አብዛኛው ተጫዋቾች ብዙ ትችት አስተናግደዋል። በተለይ ብሩኖ ፈርናንዴስ በቅርብ ካገኛቸው 3 የፍጹም ቅጣት ምቶች 2ቱን በማምከን ማንም ተስተካካይ የሌለው ተጫዋች ሆኗል። በተለይ ደግሞ ክለቡ በተቸገረበት ወሳኝ በሚባል ሰዓት የተገኙ ፍጹም ቅጣት ምቶችን በመሳት ማንቸስተር ዩናይትድን ዋጋ እያስከፈለ ያለ ተጫዋች እንደሆነ በደጋፊዎችም አሁን በደንብ ታምኗል ማለት ይቻላል። ብሩኖ ፈርናንዴዝ በክረምት የተጫዋቾች ዝውውር መስኮት ከ100 ሚሊዮን ፓውንድ በላይ ተሰጥቶት ነበር ማንቸስተር ዩናይትድ ወደ ሀረብ ሊግ ለመሄድ። ግን እሱ በክለቡ መቆየት እንደሚፈልግ በጣም ትልቅ አማላይ የሆነ ደሞዝም ነበር የቀረበለት። ያንን ግን አልተቀበለም ነበር። ሆኖም እንደዛ አይነት ለክለቡ ያለውን ታማኝነት አሳይቶ አልለቅም ብሎ መቅረቱ በደጋፊዎች ቢያስወድደውም አሁን ላይ እያደረገ ያለው እንቅስቃሴና በአሞሪም ፍልስፍና ውስጥ መካተት መግባት ባለመቻሉ ማንቸስተር ዩናይትድ በሱ ምክንያት በጣም ትልቅ ዋጋ እየከፈለ እንዳለ በግልጽ እየታየ ነው ያለው። ስለዚህ ብሩኖ ፈርናንዴዝ ላይ የተቃውሞ ድምጾች ጮክ ብለው መሰማት ጀምረዋል። እሱ ብቻ ሳይሆን አዲስ ፈራሚዎቹ በአጠቃላይ ሼሽኮ ጎል ያስቆጠር እንጂ ሜዳ ላይ በነበረው እንቅስቃሴ የሆነን ተጫዋች ነጥለን ነቅፈን አውጥተን እንደዚህ ነው ማለት ማንችለው አይነት በጣም ደካማ እንቅስቃሴ ነበር ሜዳ ላይ የነበረው። ስለዚህ ብሬንትፎርድ 3-1 በሆነ ውጤት ዩናይትድን ማሸነፍ ችሏል። 11 ሰዓት ላይ የተደረገውና ሰፋ አድርገን ልናወራበት የምንችለው የቸልሲና የብራይተን ጨዋታ ማንቸስተር ዩናይትድ ካለው ወቅታዊ አቋም አንጻር ጨዋታዎችን ቢሸነፍም በጨዋታዎች ብልጫ ቢወሰድበትም በቃ ተገማች ነው። የኤንዞ ማሬስካ ቸልሲ ግን አሁን በተደጋጋሚ ጊዜ ነጥቦችን መጣል፣ በተደጋጋሚ ጊዜ መሸነፍ፣ ግራ የገባው ውጤት፣ በየጨዋታ ቀይ ካርድ፣ በጣም ደጋፊው ግራ በመጋባት ውስጥ ነው ያለው። ግራ መጋባት ብቻ ሳይሆን በስታንፎርድ ብሪጅ ሜዳ ውስጥም ከስቴዲየም ውጭም
ማሬስካ ላይ ከፍተኛ የተቃውሞ ድምጾች ነበሩ። ደጋፊው በይፋ አሰልጣኙን ተቃውሞታል። ምክንያቱም ተከታታይ ሽንፈት ነው። ከኢንተርናሽናል ብሬክ መልስ ካደረጋቸው ጨዋታ ካራባኦ ካፕን ብቻ ነው ማሸነፍ የቻለው። ከብሬንትፎርድ ጋር 2-2 አቻ ወጣ። ከዛ በኋላ በባየር ሚዩኒክ ተሸነፈ። ቀጥሎ በማንቸስተር ዩናይትድ ተሸነፈ። አሁን እንደገና ቅዳሜ በብራይተን ተሸነፈ። ስለዚህ ከ4 ጨዋታዎች ፕሪሚየር ሊግና ቻምፒየንስ ሊግ ቢሆንም ማግኘት የቻለው ግን 1 ነጥብ ብቻ ነው። በመሀል ያደረጋትን ከአንደኛ ሊግ ጋር የተደረገውን የካራባኦ ካፕ ጨዋታ ማሸነፍ መቻሉ ይታወቃል። ግን ዋናው ትልቅ የነጥብ ጨዋታዎች ላይ መታገል ባለበት መሰብሰብ ያለበትን ነጥብ ግን ሙሉ ለሙሉ ጥሏል። 1 ነጥብ ብቻ ነው ማግኘት የቻለው። ከ12 ነጥብ 11 ነጥቦችን ጥሏል። ስለዚህ አሁንም ቀጣይ ተጋጣሚዎቹ ማክሰኞ፣ ሮብ ዕለት ከቤኔፊካ በቻምፒየንስ ሊግ ስታንፎርድ ብሪጅ ላይ ይጫወታል። ከዛ አሁንም በፕሪሚየር ሊጉ እዛው ስታንፎርድ ብሪጅ ላይ ነው ሊቨርፑል የሚያስተናግደው። እጅግ በጣም ከባድ የፈተና ሳምንት፣ ምናልባትም በኤንዞ ማሬስካ ቆይታ ሊወስኑ የሚችሉ ጨዋታዎች ከፊት ለፊታቸው ይጠብቋቸዋል። በተለይ በሊጉ ላይ እያሳዩ ያሉት ደካማ የሚባል እንቅስቃሴ፣ የአሰልጣኙ የተጫዋቾች ምርጫ፣ የቅያሪ ስህተቶች፣ ታክቲክ ፍሌክሲብል አለመሆን፣ በታክቲክ ፍሌክሲብል አለመሆን፣ ፕላን ቢ አለመኖር ቸልሲን ዋጋ እያስከፈሉ ያሉ፣ የአሰልጣኙ ልክ ተጫዋቾቹ ልምድ የላቸውም ወጣት ናቸው እንደምንለው ሁሉ አሰልጣኙም የትልቅ ጨዋታዎች ከትልቅ ቡድኖች ጋር ሲገናኝ የሚኖረው የጨዋታ እንቅስቃሴ ልምድ ማጣት፣ አሁን ሁለቱም ተጫዋቹም አሰልጣኙም ልምድ አልባ እንደሆኑ በግልጽ እያየን ያለንበት ጨዋታ ነው ቸልሲ እያደረገ ያለው። በቻምፒየንስ ሊጉ በእርግጥ በፕሪሚየር ሊጉ ቀይ ካርድ ቸሎባ ማየቱ ይታወቃል። ቶሲን እና ፎፋና ጉዳት ላይ መሆናቸውን ያው እናውቃለን። ከኢንተርናሽናል ብሬክ መልስ ነው ሊመለሱ የሚችሉት። ከዛ ውጪ በቻምፒየንስ ሊጉ ጨዋታ ቸሎባ ይኖራል፣ ወይ ከሀቶ ወይ ከአቼምፖንግ ሊጣመር ይችላል። ባዲያሽልም አሁን ከጉዳት ተመልሶ በብራይተን በተሸነፈበት ጨዋታ በተወሰኑ ደቂቃዎች ተሰጥቶት ተቀይሮ ገብቶ መጫወቱ አይዘነጋም። ከዛ ውጭ ግን በፕሪሚየር ሊግ ኮል ፓልመር የቸልሲ በአሁኑ ሰዓት የልብ ምት ማለት ይቻላል። ምክንያቱም ፈጠራ ላይ፣ የጎል እንቅስቃሴ ላይ አስፈሪው ተጫዋች፣ ክለብ ውስጥ አስፈሪው ተጫዋች፣ እድሎችን የሚፈጥር፣ በነፃነት የሚንቀሳቀስ፣ ጎሎችን የሚያስቆጥር፣ ለተጋጣሚ ክለብ ተከላካይ መስመር ጫናን የሚፈጥር ተጫዋች ኮል ፓልመር ነው። እሱም በብሽሽት ጉዳት ምክንያት ያው እረፍት ላይ ነው። በእነዚህ ጨዋታዎች አይኖርም። ስለዚህ መጀመሪያ ሙሉ ተጫዋቾችን ይዞ በአሰልጣኙ አንዳንድ ደካማ ውሳኔዎች ግራ የገባው ቸልሲ ጭራሽ ወሳኝ ተጫዋቾቹን ሳያገኝ በጣም ከባድ የሚባሉ ጨዋታዎች ከፊቱ ይጠብቁታል። በተለይ ደግሞ የተከላካይ ክፍሉና ግብ ጠባቂ ወንፊት የሆነ ቡድን እንደሆነ በደንብ ይታወቃል። በጣም ደካማ የሚባል መከላከል፣ እጅግ በጣም ደካማ ግብ ጠባቂ ያለው ክለብ ነው። በተለይ ደግሞ አንዱ ከአንዱ እንኳን የማይሻሉ ሁለቱም ግብ ጠባቂዎቹ በጣም ለስህተት የተጋለጡ፣ በጣም ድንጉጥ የሆኑ፣ የሚገቡ ጎሎች በፍጹም ሌላ ግብ ጠባቂዎች ቢሆኑ ቀለል አድርገው ሊያድኗቸው የሚችሉ ኳሶች ናቸው የሚቆጠሩት። በነገራችን ላይ ፎፋና በጉዳት ምክንያት ለ1 ወር ከሜዳ የራቀው በካራባኦ ካፑ ጨዋታ ጆርገንሰን በቦክስ ጭንቅላቱን መቶት ነው። በጭንቅላት ጉዳት ነው ፎፋና
ከሜዳ የራቀው። ይህም በግብ ጠባቂዎቻችን ይሄ ድንጋጤ፣ አለመረጋጋት፣ በጣም በተሳሳተ ውሳኔ ኳሱን እንኳን አላገኘም። ቀላል በራሱ ኳስ ነው ወጥቶ ፎፋናን በቦክስ የመታው። ስለዚህ እሱ በዛ ምት የጭንቅላት ጉዳት አስተናግዶ ለአንድ ወር አካባቢ ከሜዳ ይርቃል። ከኢንተርናሽናል ብሬክ መልስ ነው እሱ የሚመለሰው። ከዛ ውጭ ቶሲን አድረባዮም መጎዳቱ ይታወቃል። ቸሎባ ቀይ ካርድ አይቷል። ሊቨርፑል በኢጎይ ኪቲኬ፣ በአይዛክ፣ ሞሐመድ ሳላ፣ ጋክፖ እንደው ቪርትስ እንኳን ብዙም ገና ከሊጉ ጋር እየተላመደ ያለ ነው፣ እየተቸገረ ያለ ተጫዋች ነው። እነ ሶቦዝ ላይ በጣም አስጨናቂ በአጥቂ አማራጮቹ በጣም ምርጥ የሚባለው ቡድን ሊቨርፑል ኖረውም መከላከል በሚቸግራቸው ኖረውም ክፍተታቸው በደንብ በሚታይ ጎሎች በቀላሉ በሚቆጠርባቸው ተከላካዮች ጭራሽ በጉዳትና በቅጣት ምክንያት አይኖሩም። በዛ ጨዋታ ባዲያሺል ወደ ምርጥ ብቃቱ ከተመለሰ ምናልባት ለጨዋታው ፊት የሚሆን ከሆነ እሱን ከሃቶ ወይም ከአቼምፖንግ ጋር ሊያሰልፈው ይችላል። ኤንዞ ማሬስካ ፊዚካሊም እና የኬቲኬን ለመቋቋምም ለማቆምም የተሻለ ስለሆነ እኔ በእርግጥ የተሻለ ተከላካይ ቸልሲ ያለው ብዬ አላምንም። እኔ ኮልዊል በኤሲኤል ተጎድቶ ከቲሙ ውጭ ሆኗል። ኮልዊል እያለም ቸልሲ ሁነኛ እነዚህን ሊገራ የሚችል መሪ ተከላካይ እንደሚያስፈልገው ከአምና ጀምሮ በተደጋጋሚ ጊዜ እናገር ነበር። ስለዚህ እኔ የኮልዊል ቢኖር ራሱ ቸልሲ የተከላካይ ክፍሉ ልምድ አልባ፣ መረጋጋት የጎደለው፣ ደንባራ፣ ታይሚንግ ምን ማድረግ እንዳለበት የማያውቅ፣ ዋጋ የሚያስከፍል ምናልባት ትንሽ የተሻሉ ተጫዋቾች ናቸው ተከላካዮች ናቸው ብለን ብንጠራ የተሻሉት ከቲም ውስጥ ጀምስ እና ኩኩሬላ ብቻ ናቸው። ከዛ በተረፈ ያለው ተጨፍልቆ አንድ ደና ተከላካይ መውጣት የማይችል በጣም ደካማ የተከላካይ መስመር ነው ያለው። ስለዚህ አሁን ቀጣይ ፕሪሚየር ሊጉ ጨዋታ ከሊቨርፑል ጋር መሆኑ ደግሞ ጭራሽ የኤንዞ ማሬስካንም የቼልሲን ራስ ምታትም ከፍ የሚያደርግ ነው የሚሆነው። ከዛ ውጪ ከውጤት ማጣቱ ምናምን ራስ ምታቱ እንዳለ ሆኖ ምናልባት ኤንዞ ማሬስካ የተለያዩ ዜናዎች እየወጡ ነው። አንዳንድ ዜናዎች በቦርዱ ድጋፍ አላቸው ኤንዞ ማሬስካ አሁን ምንም ችግር የለም ቶፕ 4 እና ከዛ በላይ ሆኖ መጨረስ ነው ግዴታቸው የሚሉ ዜናዎች አሉ። ሌሎች ደግሞ አለመግባባቶች አሉ፣ በአሰልጣኙና በቦርዱ መሀል አለመግባባቶች አሉ የሚሉ ዜናዎችንም ስናይ ነበር። ከዛ ውጭ ደግሞ ደጋፊው እስካሁን ታግሶ ዝም ብሎ ነበር። አሁን ግን ተቃውሞውን ማሰማት ጀምሯል። በቼልሲ ቤት ውጤት ማጣት ሊያስቀጥል የሚችል አይደለም። ምክንያቱም የተወሰነ ጊዜ ይታገስና የደጋፊው ጫናን ራሱ መቋቋም ነው የሚሳናቸው። ስለዚህ ለኤንዞ ማሬስካ ቆይታ ለቼልሲ ቀጣይ ውጤታማነት ከፊት ለፊቱ ያሉ ወሳኝ በተለይ የቻምፒየንስ ሊግ እና የፕሪሚየር ሊግ ጨዋታዎች በጣም ወሳኝ ናቸው፣ በተለይ ለማሬስካ። ስለዚህ እኔ እንዴት ሆኖ ግማሽ ሲዝን እንደሚዘለቅ እኔ ግማሽ ሲዝንም ሄዶ ምናልባት አሁን ከወዲሁ እንቅስቃሴ አድርገው ከሊቨርፑል ጋር ተስማምቶ ሁሉን ነገር ከጨረሰ በኋላ የከሸፈበት የክሪስታል ፓላሱ ማርክ ጉሂን ማምጣት ከቻለ ወይም ደግሞ ባስቶኒን ከኢንተር ሚላን ማምጣት ከቻለ ምናልባት የተወሰነ ችግሩን ሊቀርፍ ይችላል እንጂ በእነዚህ ተከላካዮችና በእነዚህ ግብ ጠባቂዎች ቸልሲ በዚህ ዓመት ምንም ነገር ሊያሳካ እንደማይችል በደንብ ማሳያዎች ናቸው ያለፉ ጨዋታዎች። ስለዚህ የአሰልጣኙ ልምድ ማጣት፣ ትልቅ ጨዋታዎችን መምራት፣ ማሸነፍ ልምድ ማጣት፣ ውጤት ማስጠበቅ አለመቻል፣ ዲሲፕሊን
ክፍተት፣ በጣም ትልቅ የዲሲፕሊን ክፍተት። ምክንያቱም በየጨዋታው 5 እና 6 ቢጫ ካርድ የሚያይ በየጨዋታው ቀይ ካርድ የሚያስተናግድ ቡድን እየሆነ ነው ቸልሲ። ይህንን ደግሞ ኤንዞ ማሬስካ ዲሲፕሊን ላይ ምንም እንዳልሰሩ በደንብ ማሳያ ነው። ምክንያቱም በቀጣዩ ጨዋታም ቸልሲ ተጫዋቾች በቀይ ሊወጡበት እንደማይችሉ ምንም ዋስትና የለንም። ምክንያቱም በየሳምንቱ አንዳንድ ቀይ ካርድ ካለ የሆነ ያልተሰራ ስራ አለ፣ ተጫዋቾቹ ጋር የሆነ ክፍተት አለ። ያን ክፍተት ደግሞ ያ ስራ የማን ነው? የአሰልጣኙ ነው። ያንን አለመስራት፣ እንደዚህ አይነት ስህተቶች፣ ውጤቶችን አስጠብቆ መውጣት ያለመቻል፣ ይሄ የአሰልጣኝን አቅም በደንብ የሚያሳዩ ስለሆነ ኤንዞ ማሬስካ ላይ በተለየ ጥያቄ ምልክት እንዲነሳ ያደረገውም አንደኛ ይሄ ነው። ሁለተኛው አሁን ውጤት የማይመጣ ከሆነና ተደጋጋሚ ሽንፈቶች ከመጡ ቲሙ ፍርስትሬት ያደርጋል። ተጫዋቾቹ ወጣት ናቸው፣ ቶሎ ለመሰበር ቅርብ የሆኑ ተጫዋቾች ናቸው። አሰልጣኙ ከተጫዋቾቹ በላይ ነገሮች የሚያስደነግጡት ደንባራ ነው። እሱን ደግሞ ምንም ሩቅ መሄድ አያስፈልገንም። በማንቸስተር ዩናይትድ ሳንቼዝ ቀይ ካርድ ካየ በኋላ የወሰናቸው ውሳኔዎች ምንም አይነት የሶሉሽን ሰው እንዳልሆነ፣ ቡድኑ የሆነ ነገር ሲሆን ፕላን ቢ እንደሌለው በደንብ የሚያሳዩ ነገሮችን ነው በተደጋጋሚ ያየ ነው። ቸልሲ አንድ ተጫዋች በቀይ ከወጣበት በየትኛውም ውጤት ጨዋታውን እየመራ ቢሆን እንኳን ተሸንፎ የሚወጣ ቡድን እንደሆነ በደንብ አሳይቶናል። ምክንያቱም ውጤት ማስጠበቅ ጭራሽ አይችልም። እንኳን በቀይ ካርድ ወጥቶበት ከ6 ደቂቃ እና 7 ደቂቃ መከላከል አቅቶት ውጤት ተጋርቶ እንደወጣ በብሬንትፎርድ ጨዋታ በደንብ አይተናል። ከዛ ውጪ የኤንዞ ማሬስካ ልምድ ማጣት በራሱ ለቸልሲ ትልቅ ፈተና ሆኗል። ቀጣይ ሳምንታት ቦርዱ እውነት ከኤንዞ ማሬስካ ጎን ነው? በውጤት ማጣት ማሬስካን ያስቀጥለዋል ወይንስ የደጋፊው ጫናና ውጤት ማጣቱ ማሬስካን ስራ ሊያሳጣው ይችላል የሚለው በጉጉት የሚጠበቅ ነው። ግን ቸልሲ ከፊቱ በጣም የሚጠበቅ ትልልቅ ጨዋታዎችን ያደርጋል በቻምፒየንስ ሊግ እና በፕሪሚየር ሊግ። ሌላኛው ሊቨርፑል ከፓላስ ያደረገው ጨዋታ፣ ሊቨርፑል ተከታታይ 5 ጨዋታዎችን ማሸነፍ ችሎ ነበር። ከፓላስ ጋር ከመገናኘቱ በፊት 15 ነጥቦችን ሰብስቦ ነበር። ከፓላስ ጋር ያደረገውን ጨዋታ ግን 2-1 በሆነ ውጤት ተሸንፏል። ቀድሞ ጎል ተቆጥሮበት ሲመራ ነበር። ከዛ በኋላ አቻ ካደረገ በኋላ በጭማሪ ሰዓት ነው ፓላስ የማሸነፊያ ግብ ማስቆጠር የቻለው። ስለዚህ ሊቨርፑል ያለፉትን ጨዋታዎች ጎል ያስቆጥርና ከኋላ ተነስቶ ጎል ተቆጥሮበት ከዛ በኋላ አንሰራርቶ ከ85 ደቂቃ በኋላ በጭማሪ ሰዓት ብዙ ጨዋታዎችን በተደጋጋሚ ሲያሸንፍ አይተን ነበር። ይሄ ነገር ግን የታቀደ ነው ወይንስ ተከላካይ ክፍል ጋር ክፍተት አለ የሚለው በተደጋጋሚ ጊዜ እኔም በፕሮግራም አንስቼ ነበር። ምክንያቱም እስከ መች ነው ይሄ ሊያዛልቅ የሚችለው? የጭማሪ ሰዓት ጎል እስከ መች ነው ሊያዛልቅ የሚችለው? ይሄ ለሊቨርፑል ለዋንጫ ጉዞ አስተማማኝ ነው ወይ? ለምን ጨዋታዎችን ቀድሞ ማሸነፍ አይችልም በሚለው አንዳንዴ ያው የዋንጫ ቡድን ሲኮን እንደዚህ አይነት አጋጣሚዎች ይኖራሉ። ግን ተደጋጋሚ ሲሆኑ ግን የሆነ ጥርጣሬን የሚጭሩ ነገሮች ነበሩ። እሱን ያው ክሪስታል ፓላስ በቀዳሚው ጨዋታ በደንብ አሳይቶናል። ስለዚህ ሊቨርፑልን በፓላስ ተሸንፏል። ከዛ ውጪ ማንቸስተር ሲቲ ወደ ምርጥ ብቃቱ እየተመለሰ ነው። ፔፕ ጋርዲዮላም አሁን ባለው ሁኔታ በጣም ደስተኛ ነኝ ብለው አስተያየት ሰጥተው ነበር። በተለይ ከአርሰናል ጋር ነጥብ ከተጋሩ በኋላ ከዚህ በኋላ እንደዚህ አይነት አጨዋወት ሊኖር ስለሚችል ልመዱ ብለው ነበር። ግን ደግሞ በርንሌን ሲያገኙት ልክ የምናውቀው የበፊቱ ማንቸስተር ሲቲ በጣም ዶሚኔት አድርጎ 5 ጎሎችን አስቆጥሮ 5-1 ማሸነፍ ችሏል። ስለዚህ ማንቸስተር ሲቲ ወደ ብቃቱ እየተመለሰ ነው ወይ የሚሉ አንዳንድ ሀሳብ ሰጪዎችን ብቅ እያሉ ነው። ከሁሉም ነገር ውጭ ነበር በቅድመ ግምት። አሁን ግን የተሻለ እንቅስቃሴ እያደረገ ነጥቦችንም በተሻለ እየሰበሰበ
ፔፕ ጋርዲዮላ እና ማንቸስተር ሲቲ ወደ ሪትም እየተመለሱ ያሉ ቡድኖች ናቸው። እሁድ የተደረገው ወሳኙ ጨዋታ መጀመሪያ 10 ሰዓት ላይ አስቶን ቪላ ፉልሃምን 3-1 በሆነ ውጤት ማሸነፍ ችሎ ነበር። ከዛ በኋላ ግን የተደረገው የምሽት 12 ተኩሉ ጨዋታ በጣም ተጠባቂው በተለይ ለአርሰናል ከሊጉን እየመራ ያለው የዋንጫ ተፎካካሪው ሊቨርፑል ነጥብ መጣሉን አይቶ ያንን እድል ለመጠቀም ወደ ሜዳ እንደ መግባቱ ጨዋታው በጣም ተጠባቂ ሆኖ ነበር። ከዛ ውጪ ሊቨርፑል ከመሸነፉ ውጪ አርሰናል በሴንት ጄምስ ፓርክ ማሸነፍ ካቆመ 2 ዓመታት አልፈዋል። በኒውካስትል ሜዳ ብቻ ሳይሆን በራሱም በኤምሬትስም ኒውካስትልን ማሸነፍ አርሰናል ተስኖት ነበር። ስለዚህ ትላንት ምሽት የተደረገውን ጨዋታ ግን አዲስ ታሪክ ጽፏል። ከ2023 በኋላ በሴንት ጄምስ ፓርክ አርሰናል 3 ነጥብ ማግኘት ችሏል። በተለይ ደግሞ 3 ነጥቦቹ የተገኙበት ደቂቃ 2 ጎሎችን አርሰናል ከ1-0 መመራት ነው 2-1 ማሸነፍ የቻለው። ከ80 ደቂቃ በኋላ የተቆጠሩ ጎሎች ናቸው። በተለይ የሜሪኖ ተቀይሮ ገብቶ ያስቆጠረው ጎል አርሰናልን ሙሉ ለሙሉ ወደ ጨዋታ የመለሰና 3 ነጥብን በዛ ደቂቃ 3 ነጥብን አጥብቆ እንዲፈልግ እንዲመኝ ያደረገች ጎል ነበረች። ከዛ በኋላ 96ኛው ደቂቃ ነው ገብርኤል ማጋሌሽ ጎል ማስቆጠር ችሎ አርሰናል ጨዋታውን 2-1 ማሸነፍ የቻለው በእንደዚህ አይነት ወሳኝ ሰዓት፣ በእንደዚህ አይነት ከባድ ሰዓት፣ በተለይ ደግሞ ዋነኛ የዋንጫ ተፎካካሪ ቡድን ነጥብ መጣሉን አይቶ ወደ ሜዳ ገብቶ ነጥብ አሳክቶ መውጣት አርሰናል በራሱ የዘንድሮን ዋንጫ አልሞ አቅዶ እየተንቀሳቀሰ ያለ ቡድን ነው። በጣም ብዙ ዝውውሮችን ፈጽመዋል። ጥራት ያላቸው ተጫዋቾች አሉት። ስለዚህ እንደዚህ አይነት እድሎችን መጠቀም ራሱ የዋንጫ ቡድን ያሰኛልና የአርሰናል የትላንት ምሽቱ ድል በጣም በጣም ለደጋፊው፣ ለአሰልጣኙ፣ ለተጫዋቾቹ ጣፋጭ የሚባል 3 ነጥብ ነው። ኒውካስትልን አንደኛ ሪቬንጅ ነው፣ ትልቅ በቀል ነው። ተከታታይ ዓመታት አርሰናልን ከዋንጫ ሲያርቁት ሁላ ነበር። ከዛ ውጭ ደግሞ አሁን ዋና ተቀናቃኙ ሊቨርፑል ሽንፈት አስተናግዶ በ5 ነጥብ ይመራው ነበር ሊጉን። ስለዚህ ወደ 2 ማጥበብ ለአርሰናል ትልቅ የሚባል ስኬት ነው። ስለዚህ አርሰናል የትላንት ምሽቱን ጨዋታ ማሸነፉ ከ3 ነጥብ በላይ ነው ለሱ የሚሆነው። ኒውካስትልን ማሸነፍ ራሱን ችሎ አንድ ነገር ሲሆን ሊቨርፑል ላይ ለመድረስ ደግሞ በ2 ነጥብ ጋፑን ማጥበብም ትልቅ ነገር ነው። ስለዚህ ሚኬል አርቴታና ልጆቹ ትላንትና ድንቅ የሚባል እንቅስቃሴ ማድረግ ችሏል። በተለይ ሁለተኛው አጋማሽ ድሉ በደንብ ይገባቸው ነበር። ኒውካስትሎችም እስከ መጨረሻው ደቂቃ አስጠብቆ ለመውጣት ታግለው ነበር። ያ ግን አልሰራም እና በአርሰናል በአርቴታ ታክቲክና ቅያሬዎች የኒውካስትል የተከላካይ መስመር ፈራርሶ 2 ጎሎችን ተቆጥሮበት አርሰናል ጨዋታውን ማሸነፍ ችሏል። ሳምንቱ እንዴት አለፈ? እንዴት ነበር ፕሪሚየር ሊጉ? የተሸነፈውን ቡድን ያሸነፈውን ቡድን ደጋፊዎች ሀሳብ አስተያየታችሁን አካፍሉን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። መልካም ቀን፣ መልካም ሳምንት፣ መልካም ሰኞ